ጎንደር ነው እንግዲህ እሱማ ፀሐይ አውቆት ሰው አውቆት የሚኖረው ጥያቄ ነው እና ጎንደር ነው የተወለድኩት ያደግኩት ጎንደር ነው 2 አመት ሃይ ስኩል ጅማ ነው ሚያዝያ 27 ጅማ ከዛ 2 አመት ደግሞ ከአዲስ አበባ ሽመልስ ሀብቴ ከዛ ዝም የሃይ ስኩል እየወደቅኳን 2-3 አመት ቆይቼ ከዛ ወደ አሜሪካ ማትሪክ እንደገና በመውደቅ መነሳት ታግዬ ደግሞ አሜሪካ እንደዚሁ አባቴ ቲያትረኛ ነው አባቴ ጋር ጎንደር ቲያትር ሰራ ነበር ከዛ ጅማ ሄጄ ሳል እንደዚሁ ጓደኞችን እየሰበሰብኩ ጅማ እስከ አጋሮ ድረስ እየሄድን ቲያትር እናሳይ ነበር ከዛ ደግሞ በኋላ አዲስ አበባ ሽመልስ ሀብቴን ይዤ በአዲስ አበባ በሚገኙት የሃይ ስኩል ተማሪዎች ጋር እየተወዳደርን በኪነ ጥበብ አዲስ አበባ ዩኒቨርሲቲ ውስጥ ክሪኤቲቭ አርት ሴንተርስ ነው የሚባለው ኪነ ጥበብ ሴንተር ይመስለኛል እዛ ሃይ ስኩል እያለሁ አዲስ አበባ እዛ ደግሞ በስታይፐንድ ቲያትር አጠና ነበር በእናቶ ተስፋዬ ገሰሰ ስር አው ጽፍም ነበር ዝምዬ ጥሩ ጽሁፍም ባይሆን የተወላገደም ቢሆን ከልጅነቴ ጀምሬ ቲያትር ጽፋለሁ ከአባቴ የሚያየሁት ሊሆን ይችላል ወይም የትምህርት ቤት ከመዘጋቱ በፊት ከጓደኞቼን ሰብስቤ ፕራይመሪ ስኩልም እያለሁ ቲያትር ሰራ ነበር ከዛ ያደገ ስሜት ነው ገንዘብ ተዋጥቶልኝ ክራውድ ፋንዲንግን ባለው አሁን በአዲሱ ቋንቋ የኢትዮጵያ አዲስ አበባ ያሉት አርቲስቶች ግጥም ገጣሚዎች እናቶ ሰለሞን ደሬሳ ዮሐንስ አድማሱ የሚባሉ እንደዚሁም ጋሽ ተስፋዬ ገሰሰ እንዲሁም በዛ ያሉ ሰዎች ተሰብስበው በየስጦታቸው ተሰልፈው ገንዘብ ተዋጥቶልኝ እንደዚሁ እየሰራሁ ለመማር ነው አሜሪካ ሀገር የመጣሁት 67 በፈረንጆች አቆጣጠር